ሰላም ውድ የዩቲዩብ ቻናሌ ተከታታዮች በእያላችሁበት ሰላም ጤና እንደሆናችሁ ተስፋ አድርጋለሁ። ስልካችሁን በመጠቀም ብቻ እንዴት የተሻለና ማራኪ የሆነ የሰዎችን ቀልብ ሊገዛ የሚችል የዩቲዩብ ተምብኔል እንሰራለን የሚለውን ዛሬ አንድ በአንድ አሳያችኋለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮአችሁ ከፍተኛ እይታና ከፍተኛ ተመልካች እንዲኖረው ከፈለጋችሁ የዩቲዩብ ተምብኔል 50% በላይ የዩቲዩባችሁን ቫይራል የመውጣት ሁኔታን ይቆጣጠረዋል። ይህም በዚህም የተነሳ ከፍተኛ ዩቲዩበሮች ዓለም አቀፍ ዩቲዩበሮች ሀገር አቀፍም የሆኑ እንደ እሸቱና እንደ ዮናስ ሞሃ ያሉ በሀገራችን የሚገኙ ዩቲዩበሮች እንደነ ሚስተር ቢስት ያሉ ደግሞ ዓለም አቀፍ ዩቲዩበሮች የዩቲዩብ ተምብኔላቸውን እጅግ በረቀቀ ሁኔታና በአስገራሚ ሁኔታ ሲሰሩ እና ሲጨነቁበት እናያለን። እና እኛስ እንዴት ነው ስልካችንን ብቻ በመጠቀም እንደዚህ አይነት አስገራሚና አስደናቂ የሆኑ የሰዎችን ቀልብ ሊገዙ የሚችሉ የዩቲዩብ ተምብኔሎችን የምናዘጋጀው? ተምብኔል ማለት በመጀመሪያ ደረጃ ምንድነው? ተምብኔል ማለት ቪዲዮአችን ስለምን እንደሚናገር ስለ ቪዲዮአችን ሁኔታ ለሰዎች የምናሳውቅበት የመጀመሪያ ቫነር ወይም ማስታወቂያ ብለን መቁጠር እንችላለን። ዩቲዩብ ተምብኔል ማለት ቪዲዮአችንን ሙሉ በሙሉ ተመልካቾች እንዲስብልን የምናደርግበት የመጀመሪያ የፊት ለፊት ገጹ ነው። ይህም የዩቲዩብ ተምብኔል ይባላል። እና እዚህኛው የተምብኔል ቦታ ላይ ወይም የተምብኔል ዝግጅታችን ላይ በጥንቃቄና ማራኪ በሆነ መንገድ ከሰራ ነው የሰዎችን የመሳብ አቅሙ ከፍተኛ ይሆናል ማለት ነው። ተምብኔላችን በጥሩ ሁኔታ ተዘጋጀ፣ ቪዲዮአችን ቫይራል የመውጣቱ ወይም ብዙ ሰው የማየቱ እድል ከፍተኛ ነው ማለት ነው። ተምብኔልን እንደዚህ ብለን ከገለጽ ነው እና ተምብኔል እንዴት ነው አድርገን የምናዘጋጀው በአሪፍ ሁኔታ እንዴት ነው የምናዘጋጀው የሚለውን ነገር ቀጥሎ እናያለን። ተምብኔል ስናዘጋጅ ሶስት ወሳኝ ወይም መሰረታዊ ነገሮች መሟላት አለባቸው። እነዚህም የተምብኔላችንን ሁኔታ እጅግ ከፍተኛ ተመልካች እንዲኖረውና ጥሩ ተምብኔል ነው እንዲባል ያስችሉናል ማለት ነው። እነዚህ ተምብኔሎች አሪፍ እይታና ወይም ጥሩ ተምብኔል ነው ሊባል የሚችለው ሶስቱ መስፈርቶች ካሟላ ነው። እነዚህም ምንድን ናቸው ከተባለ የመጀመሪያው ጥርት ያለ ኢሜጅ መሆን አለበት ወይም እናሳየው የፈለግነው ነገር በቪዲዮአችን ላይ ሊታዩ የሚችሉ ነገሮችን የሚያሳየው ተምብኔል ጥርት ያለ መሆን አለበት። ክሪል ሆኖ ለሰዎች የሚታይ መሆን መቻል አለበት። የደበዘዘ ወይም ጨለማ ፋት የሚበዛበት መሆን የለበትም ማለት ነው። ሁለተኛው ፓርት የከለር ምርጫ ነው ወይም የቀለማት ምርጫ ሲሆን እዚህ ጋር ሁለት ሳይንሶች አሉ የቀለም ምርጫ ላይ ሞቃት ቀለምና ቀዝቃዛ ቀለም የሚባሉ። እነዚህ ቀለማቶች ጥቅማቸው ምንድነው ከተባለ ሞቃት ቀለማቶች የሰውን ፊሊንግ ወይም የሰውን ስሜት በሞቃቱ የሚስቡልን ወይም ስሜቱን በከፍተኛ ሁኔታ የሚያነሳስሉን ሲሆኑ ቀዝቃዛ ቀለማቶች ደግሞ ምንድናቸው ከተባለ ቀዝቃዛ ያለ ስሜት እንዲሰጠን የሚያደርጉ ናቸው ማለት ነው። እነዚህ ጋር የቀለም ምርጫችን እንደየቪዲዮ ሐሳብና እንደየቪዲዮ ይዘት ሁኔታ ይለያያል ማለት ነው። እዚህ ጋር ቀለም ቲዮሪ መጣ ማለት ነው። ሶስተኛውና የመጨረሻው የቴክስት አጠቃቀማችን ወይም የጽሁፍ አጠቃቀማችን ሲሆን የምንጠቀማቸው ጽሁፎች ጥያቄ የሚጭሩ የሰዎች ስነ ልቦና ላይ የሰዎች አእምሮ ላይ ጥያቄ የሚፈጥሩና ሰዎች ወደ ቪዲዮአችን ምን አለው እዚህ ውስጥ ምን ለማለት ፈልጎ ነው እንደዚህ ያድርጉ ብሎ ጥያቄ ተፈጥሮባቸው ወደ ቪዲዮአችን የሚመጡበት መንገድ መሆን አለበት ማለት ነው። ይህን ካደረግን ቪዲዮአችን ቫይራል የመውጣት ሁኔታው 100% የተረጋገጠ ነው ማለት ነው። እነዚህን ሶስት ነገሮች ባሟላ መንገድ በስልክ ብቻ በምንጠቀማቸው አፕሊኬሽኖች እንዴት አድርገን ቆንጆ ተምብኔል እንሰራለን የሚለውን ዛሬ አንድ በአንድ አሳያችኋለሁ። የመጀመሪያው የምንጠቀማቸው አፕሊኬሽኖች በስልካችን ብቻ ስለምንሰራ ለአንድሮይድ ተጠቃሚዎችም ለአይኦኤስ ተጠቃሚዎችም ይሆናል። እኔ አንድሮይድ ተጠቃሚ ስለሆንኩኝ በአንድሮይድ እያወረድኩ አሳያችኋለሁ እየተጠቀምኩ አሳያችኋለሁ ማለት ነው። የመጀመሪያው ፒስአርት ይባላል። ፒስአርት የሚባለው ከአዶቤ ፎቶሾፕ ያላነሰ ግን ኃይለኛ ከአዶቤ ፎቶሾፕ ያላነሰ ግን የተራቀቀ እንደ አዶቤ ፎቶሾፕ በቃ ብዙ ቱሎችን የያዘ የኤዲቲንግ ቦታ ነው። ለተምብኔል ብቻ ሳይሆን ለተለያዩ ግራፊክሶች፣ ሎጎዎች፣ ባነሮች መስሪያ እንጠቀምበታለን። በቃ በዚህ ብቻ በስልካችን ብቻ በመጠቀም እነዚህን ሁሉ ስራዎች መስራት እንችላለን። ፒስአርት ከአዶቤ ፎቶሾፕ ያላነሰ ነው። አዶቤ ፎቶሾፕ እንደምታውቁት በክፍያ የሚወርድ በኮምፒውተራችን ያለ የሶፍትዌር ፕሮግራም ነው። ግን በስልክ ላይ ደግሞ ፒስአርትን እንደዚሁ መጠቀም እንችላለን ማለት ነው። ሁለተኛው ፒንተረስት ሲሆን ፒንተረስት ደግሞ ፎቶዎችን እናወርድበታለን። ጥርት ያሉ ኢሜጆችን ለተምብኔላችን ግባት ሊሆኑ የሚችሉ ለተምብኔላችን ግባት የሚሆኑ ፎቶዎችን ኮሌክት የምናደርግበት ቦታ ነው። ፒንተረስት ለተለያዩ ሙያዎች ይጠቅመናል። ባይዘዌ በጣም ጥልቅ አፕሊኬሽን ነው። ስለ ፒንተረስት ራሱን የቻለ ፕሮግራም ቪዲዮ መስራት ይቻላል። ስለ ፒስአርትም የራሱን የቻለ ቱቶሪያል መስራት ይቻላል። ይሄ ነው ማለት ነው።
ሶስተኛው አፕሊኬሽን የምንጠቀመው ሪሙቭ ባክግራውንድ ይሰኛል። ይህ ሪሙቭ ባክግራውንድ የተሰኘው አፕሊኬሽን የኢሜጆችን ወይም የፎቶዎችን ባክግራውንዳቸውን ሪሙቭ ያደርግልናል። በጣም በሚገርም ሁኔታ ጥራቱ ሳይቀንስ የፎቶአችን ባክግራውንዱን ብቻ በሚገርም ፍጥነት በሚገርም ሁኔታ ሪሙቭ ያደርግልናል ማለት ነው። ይህኛው በጣም በብዙ ባለሙያዎች የሚመከርና የሚጠቀሙበት አፕሊኬሽን ነው። ፕሌይ ስቶር ላይ በማንኛውም እነዚህ አፕሊኬሽኖች ምነግራችሁ ጠቅላላ ፕሌይ ስቶር ላይ ታገኟቸዋላችሁ። ስማቸውን ብቻ በመጻፍ ታገኟቸዋላችሁ ማለት ነው። ወይም እኔ የሊንካቸውንና ስማቸውን ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። እነዚህን አፕሊኬሽኖች ፕሌይ ስቶር ላይ በቀጥታ ታገኟቸዋላችሁ ማለት ነው። ሌላኛው ፒክስባይ ይባላል። ፒክስባይ ደግሞ ነፃ የሆኑ ፎቶዎችን ወይም ከኮፒራይት ነፃ የሆኑ ኢሜጆችን እናገኝበታለን። ኢሜጆችን ቪዲዮዎችንም እናገኝበታለን። ይህ ደግሞ ጥቅሙ ዩቲዩብ ላይ ለምንሰራቸው ቪዲዮዎችና ፎቶዎች ግባት ይሆነናል። እንደ ተጨማሪ ከተምብኔል በተጨማሪ ለዩቲዩብ ቪዲዮአችን ላይ የምናካተው ፎቶና ኢሜጅ ካለ ይህኛው ፒክስባይ የተሰኘው አፕሊኬሽን ነፃ ቪዲዮና ኢሜጆችን የምናገኝበት ቦታ ነው ማለት ነው። ሌላኛው ሬሚኒ ይሰኛል። ሬሚኒ የተሰኘው አፕሊኬሽን ደግሞ ጥቅሙ ምንድነው ካላችሁ የሰራነው ፎቶ በመጨረሻ ላይ ኢንሃንስ የምናደርግበት ወይም ጥራቱን የምንጨምርበት በኤአይ ቤዝድ የሆነ አፕሊኬሽን ነው። ይህን አፕሊኬሽን የኢሜጃችንን ጥራት የምንጨምርበት አፕሊኬሽን ነው። በጣም የሚገርም አፕሊኬሽን ነው። እነዚህን 4 አፕሊኬሽኖች በመጠቀም ጥርት ያለ የሚገርም አፕሊኬሽን መስራት እንችላለን፣ ኢሜጅ መስራት እንችላለን ማለት ነው። አሁን አንድ በአንድ እንዴት አድርገን ተምብኔላችን እንደምናዘጋጅ አሳያችኋለሁ። በመጀመሪያ ደረጃ እነዚህን አፕሊኬሽኖች የምታገኙት ፕሌይ ስቶር ላይ ሄዳችሁ ነው። ፕሌይ ስቶር ላይ ፒሳርት ከሆነ ፒሳርት ብላችሁ ጽፋላችሁ። ፒሳርት ብላችሁ ትጽፋላችሁ። ፒሳርት የሚል ይመጣላችሁ። እኔ ኢንስቶል ስላደረኩት ነው። እናንተ ኢንስቶል ብላችሁ ትገባላችሁ። ከዛ በኋላ ኦፕን ስትሉት ኦፕን ብላችሁ ትገባላችሁ። ፒሳርትን ካወረዳችሁት በኋላ ያው ኢንተርኔት ስትጠቀሙ እንደዚህ አይነት ነጭ ዋይት ያመጣላችኋል። ባክ ምልክቷን ትነካታላችሁ። እዛ ወደ ዋናው እንትን ያስገባችኋል። ይኸው በቃ የመጀመሪያ ፊቸሩ እንደዚህ ይመስላል። ኢንስፓይሪንግ ኤክስፕሎር ፎሎዊንግ የኤአይ ቫይቦች አሉ፣ ኤዲቶች አሉ፣ እነዚህ አሉ። ግን እነዚህ የተለያዩ ኢፌክቶች ምናምን ናቸው። ግን እኛ አሁን የምንፈልገው ከስተማይዝ የሆነ ራሳችን ኤዲት ማድረግ ስለሆነ ምንም የምንፈልገው የፕላስ ምልክቷን እንጫናታለን። እዚች በወይነ ጠጅ ምልክት ካለችው የፕላስ ምልክቷን እንጫናታለን። የፕላስ ምልክቷን ስንጨምር በቃ ይህን ይመስላል ፊውቸሩ። ቪዲዮም አለ፣ ፎቶ ኤዲት ማድረግ አለ፣ ቪዲዮም ማድረግ ይቻላል። አሁን እኛ ለፎቶ ስለሆነ የምንፈልገው ብላንክ የሚለውን እንመርጣለን። እዚህ ጋር ብላንክ ማለት እኛ ለከስተማይዝ ለምንጠቀመው ስለሆነ ብላንኩን እንመርጣለን። ብላንክ የሚለው ላይ ከገባን በኋላ እዚህ ጋር አፕግሬድ እየጠየቀኝ ነው። ብላንኩ ላይ ስንገባ ይህን ይመስላል ፊቸሩ። ብላንኩ ላይ ከገባን በኋላ እዚህ ጋር ቱሎ ክሮፕ አለ የኢሜጃችንን የምንቆርጥበትና የምናስተካክልበት ማለት ነው። አሁን እዚህ ጋር ክሮፕ ላይ ከገባን በኋላ የተለያዩ የክሮፕ አይነቶች አሉ። ፍሪ ክሮፕ አለ፣ ሸፕ ክሮፕ አለ። እነዚህ በራሳችሁ የምትለማመዳችሁ ራሱን የቻለ ቲዮሪ ይሰራላችኋለሁ። ግን ለዩቲዩብ ተምብኔል ስለምትፈልገው ክሮፕ ላይ ገብተን ለዩቲዩብ የምንጠቀመው 16:6 ነው። 16:6 ስኩዌር አለ። ለኢንስታግራም የሚሆኑ አሉ፣ ፖርትሬት ለቲክቶክ የሚሆኑ አሉ። ግን እዚህ ጋር ራሱን ችሎ ዩቲዩብ ብሎ ራሱ ይመጣላችኋል ማለት ነው። ዩቲዩብ የሚለውን ትመርጣላችሁ። እዛ በኋላ የራይት ምልክቷን ወደ ላይ ትጫኑና ቀጥታ ወደ የምትሄዱት ፒንትረስት ላይ ያወረዳችሁትን ፎቶ ወደ ማስገባት ትሄዳላችሁ ማለት ነው። ወይም አድ ፎቶ ታስገባላችሁ፣ ለባክግራውንድ የሚሆን ፎቶ ማለት ነው። ለባክግራውንድ የሚሆን ፎቶ የምታስገቡት አሁን እዚህ ጋር ፒክስባይ 2 ጥቅም አለው። ፒንትረስትን ባታወርዱት ፒክስባይ ጋር ራሱ የኮኔክሽን ካላችሁ በኢንተርኔት ተጠቅማችሁ ከሆነ የምትሰሩት እዚህ ጋር ባክግራውንድ ብላችሁ ሰርች ማድረግ ትችላላችሁ። ባክግራውንድ የሚሆኑ ኢሜጆች ይመጡላችኋል ማለት ነው። እኔ አሁን ለባክግራውንድ የሚሆን እዚህ ጋር አሪፍ እንትን አግኝቻለሁ፣ ኢሜጅ አግኝቻለሁ። ለባክግራውንድ የሚሆን እሱን እጠቀመዋለሁ። በቃ ይህኛውን ኢሜጅ በዛው ሳይዝ በእንትኑ ሳይዝ አሳድገዋለሁ ማለት ነው። እንደዚህ አሳድጌ ሰራዋለሁ። በቃ እዛ በኋላ የራይት ምልክቱን ተጭኜ እወጣለሁ። እዛ ይህ ኢሜጅ እንደምታዩት ጥርት ያለ ነው፣ ጽድት ያለ ኢሜጅ ነው። ብዙም ኤዲት አያስፈልገውም። ራሱ ኤዲት ተደርጎ የተለቀቀ ስለሆኑ ፍሪ ናቸው። ከዚህ በተጨማሪ ኢፌክቱን ግን ትንሽ ብለርድ ቢሆን አሪፍ ነው። አሁን እንደምታዩት ጥራቱን ጨመረው፣ ትንሽ ብለርድ አድርጎታል። ክሊራንሱ በቃ ሞር በላይ
ኦቨርላይ ላይ የምንጨምረውን ኢሜጅ እንዲወጣ አድርጎ ያሳየናል ማለት ነው። ከዚህ በኋላ ቀጥታ ምን ሄደው ራይት እንለውና ሌላ በዚህ ላይ የሚጨመሩ ፎቶዎችን ምናምን እናስገባለን። አሁን ተምብኔል ማለት ኢሜጆችን ደራርበን በቃ የምንሰራው ነገር ስለሆነ ሌላ ኢሜጆችን መፈለግ እንሄዳለን ማለት ነው። ከዚህ ቀጥሎ ሁለተኛ የምናደርገው ነገር ወደ ፒንትረስት አፕሊኬሽናችን ነው የሚሄደው። ፒንትረስትን እንዴት ነው የምናገኘው ካላችሁ ደግሞ ፕሌይ ስቶር ላይ ትሄዱና ፒንትረስት ብላችሁ ሰርች ታደርጋላችሁ ማለት ነው። ፒንትረስት ስትሉ ተላይ ይመጣላችኋል። ራሱ ፒንትረስት ብሎ ይመጣላችኋል። እዚህ ጋር ፒንትረስት ምልክቷ ይችላል። ወደ ፒንትረስት አፕዴት እየጠየቀኝ ነው። እኔ ኢንስቶል ስላደረኩት እገባለሁ ማለት ነው። እናንተ ደግሞ ኢንስቶል አድርጋችሁ ካላወረዳችሁት እዛ ጋር ትገባላችሁ። እኔ ኦሬዲ ስላለኝ ልግባና አፕዴቱን ለኋላ ላቆየውና ገብቼ ላሳያችሁ። ፒንትረስት ላይ ገባው። ወደ ውስጥ ስትገቡ አፕሊኬሽኑ ይህን ይመስላል። ፊውቸሩ የተለያዩ ኢሜጆች አሉ። በቃ ምንም አይነት የኢሜጅ አይነት ወይም ስለ ፎቶ ፈልጋችሁ ምንም የምታጡት ነገር የለም። እዚህ ጋር በቃ እንደዚህ ስለ ልብስም ሆነ ስለ ብዙ አይነት ነገር አለ። እኛ ግን የምንፈልገው ለዩቲዩብ ተምብኔል ስለሆነ ለተምብኔላችን የሚሆኑ እዚህ ጋር ሪያክሽን ፎቶዎችን እናወርዳለን ማለት ነው። ሾክ ዲፌስ ብለን ሰርች እናደርጋለን። ሾክ ዲፌስ ብለን ሰርች ካደረግን በኋላ እንደዚህ አይነት ኢሜጆች ይመጡልናል ማለት ነው። በቃ ጥራት ያላቸው አስገራሚ ሾክ ዲፌስ የሆኑ ኢሜጆች ይመጡልናል ማለት ነው። እዚህ ጋር ለተምብኔላችን የሚጠቅሙናል ብለን ያሰብናቸውን ኢሜጆች እናወርዳለን ማለት ነው። እዚህ ጋር በጣም በቃ የቪዲዮአችንን ወይም የተምብኔላችንን ይገልጹልናል የሚሉትን እናወርዳለን ማለት ነው። እዚህ ጋር እንደምታዩት ነው ብዙ አሉ፣ ግን በጣም ሞር የተሻለ የሚመስለኝ እዚህ ጋር በስልካችን ብቻ የተምብኔል አሰራር ስለሆነ ይህኛው ኢሜጅ በጣም የተዋጣለት ይመስላል። ይህኛው ኢሜጅ እንጠቀማለን። ይህኛውን ዳውንሎድ እናደርገዋለን። ዳውንሎድ ኢሜጅ እንለዋለን። እዚህ ጋር ኢሜጁ ዳውንሎድ ሆነልን ማለት ነው። ኢሜጁ ዳውንሎድ ከሆነልን በኋላ ከፒንትረስት እንወጣለን። ከፒንትረስት ከወጣን በኋላ ወደ ሪሙቭ ባክግራውንድ ወደ ተሰኘው አፕሊኬሽናችን እንሄዳለን ማለት ነው። ሪሙቭ ባክግራውንድ የሚለው አፕሊኬሽን ስገቡበት ይህን ይመስላል። እንዴት ነው የምናገኘው ካላችሁ ደግሞ ወደ ፕሌይ ስቶራችሁ ትሄዱና ቀጥታ ወደ ፕሌይ ስቶራችሁ ትሄዱና ወደ ፕሌይ ስቶር ወይም ወደ አፕ ስቶር ትሄዱና ሪሙቭ ባክግራውንድ ትላላችሁ። ሪሙቭ ባክግራውንድ ብላችሁ ሰርች ታደርጋላችሁ። ሪሙቭ ባክግራውንድ ስሜት ነው። ይህኛው ቢጫው ነው። በጣም ብዙ አይነት የሪሙቭ ባክግራውንድ አይነቶች አሉ። ይህኛው ግን ራሱ ኤአይ ቤዝድ በሆነ መንገድ ቀጥታ የሚያደርግላችሁ ስለሆነ ይህኛውን አፕሊኬሽን ተዋርዱታላችሁ ማለት ነው። ኔጋ ስላለኝ ኦሬዲ ኦፕን ነው የሚለኝ እገባለሁ ማለት ነው። ይህን ይመስላል ፊውቸሩ። የመጀመሪያ ፊውቸሩ ይህን ይመስላል። እናንተ አፕሎድ ኢሜጅ ነው የምትሉት እዚህ ጋር የምትፈልጉትን ለማስገባት ሪሙቭ እንዲሆንላችሁ እዛ ወደ ጋላሪያችሁ ፎቶ ላይ ነው ያለው። ጋላሪ ላይ ካሜራ አሁን የምታስገቡት ነው ይላል። እኔ ጋላሪ ላይ ያወረድኩት ኦሬዲ አንድ ኢሜጅ ስላለ እሱን አስገባለሁ ማለት ነው። ያን ኢሜጅ ያስገባለሁ። ኢሜጁን ሪሙቭ አድርጎ ይሰጠኛል። በዚህ መሰረት ሪሙቭ ያደርግልናል ማለት ነው። እዚህ ጋር ፍሪ ቨርዥኑ በቂያችን ነው። ፍሪ ቨርዥኑን ዳውንሎድ እናደርገዋለን ማለት ነው። እዛ በኋላ ማየት የምትፈልጉት በምንድን ልክፈትላችሁ ይላል። በጋላሪ ኦልዌይስ እንበለውና በጋላሪ ከፍትልናል። ይህን ይመስላል ሪሙቭ የተደረገው ኢሜጅ ማለት ነው። ይህን ይመስላል። ቀጥታ ወደ ምናችን እንሄዳለን። ቅድም ወደ ሰራ ነው ወደ ፒስ አርታችን እንሄዳለን ማለት ነው። ወደ ፒስ አርታችን እንሄድና ይከፍትልናል። ፒስ አርታችን ይኸው ቅድም የከፈተልን አለ። እሱ ጋር አድ ፎቶ ብለን እንገባለን ማለት ነው። እዚህ ጋር ላየሮቹን ማየትም ትችላላችሁ። እዚህ ጋር ባክግራውንድ ሪሙቭ የተደረገው ባክግራውንድ እዚህ ጋር ስላለ መጀመሪያ ላይ ስለሚመጣ ኢሜጃችን አድ ብለን እንገባለን። እዚህ ጋር መጣለን ማለት ነው። ላየራችንን እንደብቀውና ይህኛው ኢሜጅ እናሳድገዋለን የተወሰነ በቃ ሳይዙ በዚህ ልክ በጣም አሪፍ ነው፣ ተመጣጣኝ ነው። ከዚህ ቀጥሎ ሾክድ በሚያደርግ ሁኔታ ስልክ ያስፈልገናል ማለት ነው። የስልክ ኢሜጆችን እናወርዳለን። ስልክ የሚያሳዩ ኢሜጆችን እናወርዳለን። ስለ ስልክ ስለሆነ ግባቶችን እንሸክፋለን። አንድ በአንድ የሚያስፈልጉን ግባቶች እየሸከፍን እንመጣለን ማለት ነው። ሁለተኛ የምናደርገው
ወደ ቅድሙ ወደ ፒንተረስታችን እንመለስና ፎን ብለን ሰርች እናደርጋለን። ፎን ኢሜጅ ብለን ሰርች እናደርጋለን። ፎን ብለን ሰርች እናድርግና ይጋለ ይችን ስልክ እናወርዳትና ዳውንሎድ ኢሜጅ ብለን እናስገባታለን ማለት ነው። ኢሜጇ ዳውንሎድ ሆናለች። ቀጥታ ወዴት እንሄዳለን? ወደ ባክግራውንድ ሪሙቨራችን እንሄዳለን ማለት ነው። ባክግራውንድ ሪሙቨራችን ላይ እንገባለን። አፕሎድ ብለን እንገባና እንደ ቅድሙ ኢሜጃችን ይችን እናስገባታለን ማለት ነው። እሺ ሰርቶልን ጨርሷል። ዳውንሎድ እናርጋትና ኢሜጇን ቀጥታ ወስደን እናስገባታለን ማለት ነው። እዚህ ጋር ቴክስት የሚለውን ነካና የዩቲዩብ ተምብኔል አሰራር በስልክ እንበለውና በቃ የዩቲዩብ ተምብኔል አሰራር በስልክ እንበለውና ስትሮኩን ጨምረዋለን። እዛ በኋላ ሻዶ እናመጣጥናለን ማለት ነው። ሻዶዋችን እዚህ ጋር ሻዶ የሚለው ጋር ገብተን ሻዶውን እንጨምራለን። ካፓሲቲውን ትንሽ እናሳድገዋለን። እዚህ ጋር ኢሜጃችን ትንሽ ስለተንቀሳቀሰብን ከቀድሞ የተወሰነ እናንቀሳቅሰዋለን ማለት ነው። እንደዚህ እናደርጋለን ማለት ነው። ቀጥሎ የሚሆነው ይህኛው ኢሜጅ ብዙም ማራኪ ስላልሆነ ይችኛዋን እናጥፋትና ሌላ ኢሜጅ ለማስገባት እንሞክር። ኢሜጁ ዳውንሎድ ሆኖልናል። ወደ ፒክሳርታችን እንመለሳለን። ወደ ፒክሳርታችን ከተመለስን በኋላ እዚህ ጋር ኢሜጅ እናስገባለን። አድፈቶ ላይ ገብተን እቺን ባክግራውንድ ሪሙቭ ያደረግናትን እናስገባታለን ማለት ነው። እዚህ ጋር በሚገርም ሁኔታ ይኸው መታልናለች ማለት ነው። በስልክ ብቻ በቃ አሁን ፐርፌክት የሆነ ኢሜጅ ሆኗል ማለት ነው። ይሄኛውን ሳይዙን ትንሽ ወረድ እናደርገውና እናሳድገዋለን ተወሰነ። በቃ በስልክ ዩቲዩብ ታምብኔል አሰራር በስልክ 2000 አሁን እዚህ ጋር ቴክስት አድ እናድርግበት። በቃ ጨርሰናል። ቴክስት እናጨምርበትና 2026 ነው 2026 እዚህ ጋር ሳይዟን የተወሰነ እናሳንሳት። እንደዚህ ካስተካከልን በኋላ የዩቲዩብ ተምብኔል አሰራር የምትለው ትንሽ ቴክስቷ ጠመም ስላለች የተወሰነ እናስተካክላታለን። እንደዚህ ስትሬት ሆነልን ማለት ነው። እዚህ ጋር ከለሯን እስኪ ስትሮክ እንጨምርባትና በነጭ ሞር የተሻለች ትመስላለች። ሻዶ የተወሰነ እንጨምርበት። ሻዶ አድርገንበታል። በቃ እንደዚህ በሚገርም ሁኔታ እጅግ ማራኪና አስገራሚ የሆነ በቃ እጅግ ለሰዎች ቀልብ የሚገዛ የሚገርም ተምብኔል አዘጋጅተን ጨረስን ማለት ነው። ይህ በቃ የሚገርም የዩቲዩብ ተምብኔል ነው። በቂው ነው። ከዚህ በኋላ ቀጥታ የምንሄደው ይህን ኢሜጅ ዳውንሎድ እናደርገዋለን ማለት ነው። በመጨረሻም ይህን የመሰለ የሚገርም የዩቲዩብ ተምብኔል ሰርተን ጨርሰናል። ይህ ቪዲዮ ከወደዳችሁት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ አይረሳ። ይህ ገና የመጀመሪያ ቪዲዮ ነው። ከዚህ በኋላ በስልካችን የሚሰሩ ኦንላይን ስራዎችን በስልካችን የምንጠቀማቸውን በቃ አሰራሮች ስለ ስልክ፣ ስለ ኢንተርኔት፣ ስለ ቴክኖሎጂ በቃ ስለ ሁሉም ነገር፣ ስለ ዳታ፣ ስለ መረጃዎች ብዙ ትንተና ትምህርት እንወስዳለን። ቲዩቶሪያል ሰጣለሁ። ራስ በራሳችን እንማማራለን። የተለያየ እውቀትን እንገነዘባለን፣ እናድጋለን። ቻናሉን እንደሚያድግ ትልቅ ደረጃ እንደሚደርስ ተስፋ አድርጋለሁ። ያው ከናንተ ከቤተሰቦች ጋር ተመልካቹ ጋር በመሆን እናሳድገዋለን ብዬ አምናለሁ፣ ተስፋ አድርጋለሁ። እኔም ታትሬ የምሰራ ይሆናል። ቻናሉ እንዲያድግልኝ ሰብስክራይብ በማድረግ ለአዳጊ ስለሆንኩ ገና ጀማሪም ስለሆንኩ እንዲያድግልኝ ሰብስክራይብ በማድረግ ለሌሎች ሰዎችም ሸር በማድረግ እንድታሳድጉልኝና እንድታበረታቱኝ ጠይቃለሁ። ስለተከታተላችሁኝ አመሰግናለሁ።